በፊት የዲቨሎፕመንት ኦፊሱ ለብቻው ነበረ በየንትኑ ማለት ነው። አሁን ግን አብሮ ከዚህ ጋር የተያዘ ስለሆነ የሚሰጡትን ብር የሚወስኑት እነዚህ ሰዎች ናቸው። ይሄን ደብዳቤ የጻፉት ማለት ነው። ስለዚህ እነሱ ብር ከሰጡ መንግስትም ብር ከተቀበለ ይሄንን መንግስት በዚህ ጉዳይ ላይ ተጽዕኖ እንዲያደርጉበት ወደ ውይይትም እንዲመጣ ጦርነቱን እንዲያቆም ጦርነትም ደግሞ የሚሆነው ደግሞ በጦርነት ሜዳ የሚያደርጉትን የድሮን ጥቃት ጾታዊ ጥቃት ዝም ብሎ በየአደባባዩ መግደል በየአደባባዩ ዛሬ በአማራ በኢትዮጵያ ውስጥ የአማራ ልሂቃን የተባሉት ከነመስከረም አበራ ፋይል ጋር ተያይዞ ከ200 በላይ ሰዎች ታስረዋል በፖለቲካው ማለት ነው። እና እነዚህን ሁሉ ሃይላይት ማድረግ ያስፈልጋል። እነዚህን ሁሉ መነጋገር ያስፈልጋል። ደብዳቤ በሚጻፍበት ሰዓት የነዚህን ሰዎች ስም ዝርዝር ሁሉ አውጥቶ በእስር ቤት እንደሚቆይ የፓርላማ አባል የነበረው ክርስቲያን ዮሐንስ ቦያለው የመሳሰሉት ሁሉ በእስር ቤት እየተገኙ እንደሆነና ለምሳሌ የሚቀጥለው ምርጫ ፌክ ወይንም የተሳሳተ የተጭበረበረ ምርጫ እንደሆነ መታወቅ አለበት። የአማራ ልሂቃን ከእስር ቤት እስካልተፈቱ ድረስ ማንም የአማራ ፖለቲከኛ በዚህ ምርጫ ላይ መሳተፍ የለበትም። ለእንግሊዝም ፓርላመንት ለምሳሌ አሁን ገንዘብ መለመናቸው አይቀርም። ለምርጫው ድጎማ ዲሞክራሲ ደረገን እየተባለ የሚደረግ ነገር ሊኖር ይችላል። እንደዚህ አይነት ብሮች የሚመጡት በአብዛኛው ከአውሮፓ ዩኒየን ከተለያዩ ፈንዶች ነው እና የአብይን የተጭበረበረ ምርጫ ካሁኑ ማክሸፍና ካሁኑ ካምፔን ማድረግ ያስፈልጋል። ስለዚህ አሁን በግልጽ እንደሚታየው የውጭ ጉዳይ ሚኒስትሩ በነገራችን ላይ እዚህ ላይ መታወቅ ያለበት ይሄ የእንግሊዝ አርካይቭ ውስጥ የሚገባ ነው፣ መዝገብ ውስጥ የሚገባ ነው። ታሪክ ነው። በቃ የለንደን ፋኖ ታሪክ ሰርቷል። ይሄ ታሪክ በምንኛውም ጊዜ የሚፋቅ ነገር ጉዳይ አይደለም። ሬድ ቦኔት ያደረጉ ወታደሮች ናቸው። ግዳጃቸው በህገ መንግስቱ መሰረት ድንበር መጠበቅ ነው። ኢትዮጵያን ከውጭ ጠላቶቿ መከላከል ሲገባቸው እነዚህ ሰዎች በአማራ ክልል ዘመቻ በማድረግ ከፋኖ ጋር የሚያደርጉትን የጥይት ጦርነት በተጨማሪ የስነ ልቦና ጦርነት ለማድረግ እህቶቻችን እናቶቻችንን በመድፈር ላይ ይገኛሉ የሚል ነው። ይሄ የቢቢሲ ጥናት ነው። የቢቢሲ ጥናት እንግዲህ ቁጥሩ እንደምታየው 43 የሚሆኑ የጤና ኬላዎችን በመመርመር 4% ነው እንግዲህ የሚለው 4% ነው ጥናቱ የተካሄደው። ከዛ ውስጥ 2697 ሴቶች እንደተደፈሩ ይናገራል። እንግዲህ ዓመተ ምህረቱንም አስቀምጧል። ከ18 ጁላይ 2023 እስከ ሜይ 2025 ድረስ ነው። በጣም የሚያሳዝን ዘውዱ ደግሞ አድማጮቻችን ከዚህ ውስጥ 45% ከእድሜያቸው ከ18 ዓመት በታች ነው። ዝርዝሩ እዛ ላይ እያንዳንዱን ኢንተርቪው አድርጓል። ለምሳሌ አንዳንድ ሴቶች በድንግልና በተክሊል አገባለሁ ብዬ ነበረ፣ እነዚህ ሰዎች መጥተው ግን አረከሱኝ፣ ደፈሩኝ፣ በቃ ከእምነቴም ውጭ የሆነ ነገር አደረጉ። ከዛ በኋላ አዛውንቶች ሁሉ አሉ። እና የቢቢሲ ሪፖርት የዘገባ እንግዲህ በዓለም አቀፍ ደረጃ ወዲህ የማያሰኝ ነገር ነው። ከእንግዲህ በኋላ የእንግሊዝ የፓርላማ አባል የእንግሊዝ ሌላ ሚዲያ የሰብአዊ መብት ተሟጋች ነኝ የሚል አምነስቲ ኢንተርናሽናል በለው ሂውማን ራይትስ በለው ክራይሲስ ግሩፕ በላቸው የሎካል ኤምፒ በለው የፓርላማ የእያንዳንዱ ዲፓርትመንት ለምሳሌ የውጭ ጉዳይ በለው የኢንተርናሽናል ዲቨሎፕመንት ወይ ደግሞ የዓለም አቀፍ እርዳታ የሚያደርጉት በሙሉ የቢቢሲን ማስረጃ ሊክዱት አይችሉም። ምክንያቱም የራሳቸው ገንዘብ የራሳቸው ሰው ነውና የቢቢሲ በነገራችን ላይ ለምሳሌ በእንግሊዝ ትምህርት ቤት ውስጥ ያለፉ ሰዎች በዩኒቨርሲቲ ውስጥ ያለፉ ሰዎች የቢቢሲ ዶክመንተሪዎች የቢቢሲ ሪፖርቶች ምናምን እንደ አካዳሚክ ሪፈረንስ ሁሉ ግልጋሎት ላይ የሚውሉ ናቸው። ማለት ታማኝነታቸው እና በማስረጃ ላይ የተጠናከሩ መሆኑን በአካዳሚክ ደረጃ በሳይንስ ደረጃ ሁሉ የሚቀርቡ ናቸውና ይሄ የታየው ክስተት ድንገት የፖለቲካ አጠቃላይ ይሄ ላንድስኬፕ የሚሆነው ወንም ደግሞ እንድምታውን በኢትዮጵያ ውስጥ ያለውን የፖለቲካ እንድምታ በአውሮፓም በአሜሪካም ያለውን በአብይ መንግስት ላይ ሲስሉት የነበረው ነገር ፈጽሞ የሚቀይሩት ነው። ከዚህ ቀደም በተለይ በአማራነት ወጥተን ስንጮህ
አሁንም እየጮሁ ነው የፋኖ የለንደን ፋኖች ከዚህ ቀደም የረሃብ አድማ ተብሎ 2 ወር ሙሉ ወደ 3 ወሩን ባላስታውስ አስፋልት ላይ ተኝተው ያደሩ እህቶቻችን ነበሩ። ይሄን መረሳት የለበትም። እንደ ውለታም አይደለም ቆጥረው ግን የዜግነት ግዴታቸውን ለመወጣት አስፋልት ላይ ዳውን ስትሪት ተኝተው ያደሩ ሰላማዊ ሰልፍ ያደረጉ የጮሁ ቢቢሲ በለው ቻናል 4 በለው ኮመንዌልዝ ኦፊስ በለው በየጊዜው እየቀረቡ ሲናገሩ ጆሮ ዳባ ልበስ ተብለው ነበር። እኔም ነበርኩበት ብዙ ጊዜ ኢንቮልቭ አድርጌያለሁ። ብዙ ጊዜ ጆሮ ዳባ ልበስ ተብሎ ነበርና የውጭ ጋዜጠኞችን ቅድም እንደጠየቁ እባካችሁ ይሄን ነገር ዘግቡት፣ ኢቭን የኛን ሰላማዊ ሰልፍ መታችሁ እስቲ ተመልከቱት ብለን ብንነግራቸው የኛ የፖለቲካ አጀንዳ የትለ አማራው የሚታገለው የድሮውን ስርዓት ለመመለስ ነው፣ የድሮ ስርዓት ናፋቂ ስለሆነ ነው። ትርክቶች አሉ፣ የተሰሩ ትርክቶች አሉና ይሄ ትርክት ደግሞ የተሰራው በቲፒኤልኤፍ ነው፣ በኦኤልኤፍ ነው በመሳሰሉትና ያንን ገዝተው ለረጅም ጊዜ ተቀምጠው ነበር። አሁን ግን የጠረጴዛው ሁኔታ ተለውጧል ማለት ነው። ሁኔታው ተለወጠ። በአደባባይ ሄደው በአይናቸው ያዩትን በጆራቸው የሰሙትን በጥናት በዳታ ያረጋገጡትን ነገር ለእንግሊዝ ሕዝብና ለእንግሊዝ ፓርላማ፣ ለእንግሊዝ ፖለቲሻኖች፣ ለእንግሊዝ ቢዝነስ ሰዎች ለሁሉም ነገር ቀርቧል። ቢቢሲ ላይ የቀረበው አሁን እኛ በዚህ ነገር በቀላሉ አንወሰደው። ለምሳሌ ቢቢሲ ላይ የቀረበው አንድ ሰው ኢትዮጵያ ውስጥ ሄጄ ቢዝነስ መስራት አለብኝ ሲል የአገሪቱን የፖለቲካ ምህዳር ያጠነዋል። ኢትዮጵያ ሄጄ ብሰራ ሪስክ አለው ወይ አደጋ አለው ወይ ምንድነው በሚልበት ሰዓት እኔም ቢጠይቀኝ ድንገት ሚዛናዊ አይደለህም ወገንታዊ ነው ብሎ ሊናገረኝ ይችላል። አሁን ግን ቢቢሲ ያቀረቡትን ሲቀርብ ብሎ ኢንቨስት ከማድረግ ወደ ኋላ ይቆጠባል ማለት ነው። በማናቸውም ደረጃ በፖለቲካም በለው በኢኮኖሚም በለው በማህበራዊም ጉዳይ በለው ትልቅ ተጽዕኖ የሚያመጣ ዘገባ ነው። አሁን ይሄንን ጉዳይ በሰፊው ማየት አለብን። ይሄ ከእንግዲህ በኋላ በዚህ ፖለቲካ ትግል ውስጥ ያሉ ሰዎች በተለይ በለንደን በዩኬ የምንኖር ሰዎች ከእንግዲህ በኋላ ለፓርላማ አባሎቻችን ደብዳቤ ስንጽፍ ከዚህ ቀደምም በሶሻል ሚዲያ ብዙ አስተላልፍ ያለው ስንጽፍ በማናውን መዳር እነዚህን ይሄውና የቢቢሲ ጽሁፍ ይሄንን ይላል፣ በኢትዮጵያ ሰዎች ላይ እንዲህ አይነት በደል እየደረሰ ነው። ምስለ ማስረጃው የሱ ስለሆነ ሊክዱት